ዜናዊ ከዚህ ዓለም በሞት ተለይተዋል። ይህንን በተመለከተ የኢፌዴሪ መንግስት የሚኒስትሮች ምክር ቤት መግለጫ አውጥቷል። ይህንን መግለጫ አሁን እናቀርባለን። ከኢፌዴሪ መንግስት የሚኒስትሮች ምክር ቤት የተሰጠ መግለጫ። የተከበራቸው የሀገራችን ህዝቦች፣ የተከበራቸው የኢትዮጵያ ወዳጆች፣ የኢፌዴሪ መንግስት የሚኒስትሮች ምክር ቤት ሀገራችንን ላለፉት 21 ዓመታት በከፍተኛ ብስለትና ብቃት ሲመሩ የቆዩት ክቡር ጠቅላይ ሚኒስትር መለስ ዜናዊ ካደረባቸው ህመም ለመፈወስ በውጪ በሕክምና ሲረዱ ከቆዩ በኋላ በትናንትናው ዕለት ከምሽቱ 5:40 በድንገት ማረፋቸውን ለመላው የሀገራችን ህዝቦች በታላቅ ሐዘን ይገልጻል። ክቡር ጠቅላይ ሚኒስትር መለስ ዜናዊ ላለፉት 2 ወራት በሕክምና ሲረዱና በጤናቸውም ላይ መሻሻል ሲታይ ከቆየ በኋላ ከትናንት በስቲያ ጀምሮ በተከሰተ ድንገተኛ ኢንፌክሽን እንደገና ህመማቸው ተባብሶ ለአስቸኳይ የሕክምና እርዳታ ወደ ሆስፒታል ገብተው በሕክምና ሙያተኞቻቸውም ከፍተኛ እገዛ ቢደረግላቸውም በትናንትናው ዕለት ከምሽቱ 5:40 ሲሆን ህይወታቸው ሊያልፍ ችሏል። የኢፌዴሪ መንግስት የሚኒስትሮች ምክር ቤት ኢትዮጵያንና ህዝቦቿን ከድህነትና ኋላ ቀርነት ለማላቀቅ ደከመኝ ሰለቸኝ ሳይሉ በቅንነትና በታማኝነት ሀገራቸውን አገልግለው ከፍተኛ የለውጥ ተስፋ ያሳዩንን ክቡር ጠቅላይ ሚኒስትር መለስ ዜናዊ እልፈተ ህይወት ሲገልጽ በሐዘን በተሰበረ ልብ ነው። ጠቅላይ ሚኒስትር መለስ ከምንም ነገር በላይ ሀገራቸውንና ህዝባቸውን የሚወዱ ለዚች ሀገርና ህዝብ የላቀ ራዕይ የነበራቸው መሪ ነበሩ። ጠቅላይ ሚኒስትር መለስ ዜናዊ ራዕያቸውን እውን ማድረግ የጀመረና አስተማማኝ ውጤት ማምጣት የቻለ ድርጅትና መንግስት የገነቡ ኢትዮጵያ በዓለም